ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ ማስጠንቀቂያ መለገሳቸውን ይፋ አድርገን ነበር። ከኢራን ጋር የምታደርገው ጦርነት በድጋሚ የምትቀሰቀስ ከሆነ አሜሪካ እንደማትደግፋትና ብቻዋን ልትቀር እንደምትችል ትራምፕ ያስጠነቀቁ ሲሆን ለአክሲዮስ የዜና ወኪል በሰጡት መግለጫም ጥንቃቄ ብታደርግ ይሻላል፣ ካልሆነ ግን በቅርቡ ብቻህን ልትቀር ትችላለህ ሲሉ በስልክ ጥሪያቸው ወቅት በግልጽ መናገራቸው ይታወሳል። ፕሬዝዳንት ትራምፕ ይህንን ማስጠንቀቂያ የሰጡት ቀጥተኛ ትዕዛዝ ለማስተላለፍ ሳይሆን የኔታንያሁን ውሳኔ ለመደገፍ መሆኑን ገልጸው እኔ ያልኩት ነገር ቢኖር አእምሯችንን መጠቀም አለብን የሚል ብቻ ነበር። ነገር ግን በዛሬው ዕለት ኢራን በዮርዳኖስ፣ ኩዌትና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራለች። ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር እንዲሁም በፋርስ ባህረ ሰላጤ ዙሪያ ባሉ ሌሎች 21 ኢላማዎች ላይ ጥቃት ሰንዝራለች። ይህም ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ ዙሪያ ባሉ ሌሎች 21 ኢላማዎች ላይ ጥቃት ሰነዘረች። ይህም ትራምፕ በሆርሙዝ ወሽመጥ አካባቢ ጥቃት እንዲሰነዘር ካዘዙ በኋላ መሆኑን ሮይተርስ ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት የኢራን አብዮታዊ ዘብ ኃይሎች አሜሪካ ጥቃት ማድረሷን ተከትሎ በዮርዳኖስ በሚገኝ የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ በሚገኙ 21 ሌሎች ኢላማዎች ላይ በዛሬው ቀን የአጸፋ ጥቃት ሰንዝሯል። ግጭቱ ለሁለቱ ሀገራት እንደ ኢሮፓውያን አቆጣጠር በ2026 በሚያዝያ ወር ስምምነት ላይ ከደረሱ በኋላ ከተከሰቱት ከፍተኛ ጥቃቶች አንዱ ነው። የኢራን ጥቃት በኩዌትና በባህሬን ላይ የተፈጸሙ ጥቃቶችን ያካተተ ሲሆን ይህም የመጣው የአሜሪካ ጦር በኤክስ ገጹ ላይ ባወጣው መግለጫ በወሽመጡ አካባቢ የኢራን የአየር መከላከያ፣ የመሬት ቁጥጥር ጣቢያዎችና የስለላ ራዳር ቦታዎች ላይ ጥቃት መሰንዘሩን መናገሩን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ የተፈጸመው ማክሰኞ ዕለት አንድ የአሜሪካ አፓቼ ሄሊኮፕተር በኢራን ተመቶ መውደቁን ምክንያት በማድረግ ነው። ትራምፕ ለኤቢሲ ኒውስ እንደተናገሩት ምላሹ በጣም ጠንካራ፣ በጣም ኃይል መሆን አለበት፣ የሆነውም እሱ ነው ብለዋል። የጥቃት መጠኑ መጨመር ከ2026 የካቲት 28 ቀን አንስቶ በአሜሪካና በእስራኤል በኢራን ላይ በጋራ በሰነዘሩት ጥቃቶች የተጀመረውን ጦርነት ለማስቆም ሊደረስ የሚችለውን ስምምነት ጥርጣሬ ላይ ጥሎታል። ተጨማሪ ዜናዎችና አዳዲስ መረጃዎችን ለማግኘት የማህበራዊ ሚዲያ ገጾቻችንን ይጎብኙ። ሰናይ ጊዜ። There has been mixed messaging here. Rubio and Hegseth saying today that regime change is not the goal.